ሰላም እንዴት ናችሁ? ዳኒ ድሬ ነኝ። ዛሬ በሌላ ቪዲዮ ብቅ ብዬላችኋለሁ። ዛሬ ይዤላችሁ የመጣሁት ሌላ ሙዚቃ ነው። የዛሬው ደግሞ በጣም ለእኔ ስፔሻል የምላት አርቲስት ነች። ስሟ ህብስት ጥሩነህ ትባላለች። ህብስትን በጣም ነው የምወዳት። ሙዚቃዎቿን በፊት ያወጣቻቸው ሙዚቃዎች እስካሁን ድረስ አዳዲስ ክሬት ማድረጋቸው ፕሌሊስት ላይ አጠፋም። ድምጿ በጣም ነው የማርከኝ። በዛ ላይ ደግሞ ቶስ ምን የምትሏቸው የቻይልድሁድ ክራሽ የምትሏቸው ሴቶች አሉ፣ ወይንም ደግሞ ወንዶች እንደ ጾታችሁ በጣም ልጅ እያለሁ በቃ ደስ ትለኛለች። የደስደሷ የሙዚቃዋ ጉልበቷ ምናምን። በተለይ ደግሞ ጩጬ ያለው ድሬዳዋ ውስጥ ሙዚቃዎቿ በጣም ይጫወቱ ነበር። በደንብ ነው ሰዎች የሚወዷት የነበረው ማለት ነው። ልክ እንደ ማህሙድ ድሬዳዋ ውስጥ በጣም ይወደድ ነበር ልጅ እያለሁ። ህብስትን በጣም ነው የምወዳት። በተለይ አልበም ላይ ብዙ ውስጥ አናያትም ነው። ውጭ ሀገር የሚኖር ሰው የተለያየ ላይፍ ስታይል አለው። በዛ ላይ ደግሞ ሴት ልጅ ነች። ተጽዕኗቸው ከወንዶች ትንሽ ለየት ይላል። ግን ሚውዚክሊ በጣም አክቲቭ ነች። አልበም ላይ ወደኋላ ለምን እንደቀረች አላውቅም። በጣም ነው የምወደው ሙዚቃዋን። አንዳንድ ጊዜ ከሷ የተሻሉ አርቲስት ሴቶች ቢኖሩም እንኳን አመ ባየርስ አዳላለሁ ለሷ። በጣም ነው የምወዳት። ልክፍት ይሆናል ምናልባት። ህብስት ጥሩነህ ይቅርታ፣ ዘመድዬ የሚል አይ ቲንክ ይህ ሙዚቃ መጀመሪያ የሰማሁት በማርታ አሻግሬ ነው። ማርታ አሻግሬ እሷም የሙዚቃ ትጫወተዋለች። የተለያዩ የባህል ሙዚቀኞች ይጫወታል። በጣም የምወደው ዜማ ነው እሱ ራሱ። አይ ቲንክ ቬሮኒካም ተጫውተዋለች ምናምን ነገር። ግን ያው ይለያያል። ሁሉም አርቲስቶች በራሳቸው መንገድ የሚጫወቱት። በፈረደበት ናሆም የሚባል ሚዲያ ላይ የተለቀቀው ሰው ሰሞኑን የምለቃቸው ሙዚቃዎች በጣም ብዙ ዋርኒንግ እየመጣብኝ ነው። አይ ቲንክ አም ሌቲንግ ዘ ሚውዚክ ፕሌይ ሊትል ቱ ሎንግ። ምናልባት ያን ያህል ማጫወት የለብኝም በዩቲዩብ ህግ ማለት ነው። ቲክቶክ ላይ ቢሆን ትንሽ ይለያል። እስከ 59 ሰከንድ ወይንም ደግሞ አንድ 1 ሚኒት ቲክቶክ ላይ ማጫወት ትችላላችሁ። በዩቲዩብ ኢትስ ዲፍረንት ወርልድ፣ ለየት ያለ ዓለም ነው። እና እስቲ ወደ ሙዚቃው ህግ ሳንጥስ ወደ ሙዚቃው ትንሽ እያየን እንታዘብ ነው የሚባለው። በጣም ኮሪዮግራፊኩ ምኑ ሴታፑ በደንብ የሆነ ቆየት ያለ ባህል ስታይል ያለው ነው። በጣም ጥሩ አድርገው ይሰርተዋል። ይሄ በቃ አዲስ አበባ በ1960s 70s ምን የሚሏቸው እነዚህ ጊዮን ሆቴል ምናምን የሚሏቸው አካባቢ እንደዚህ ነው የሚጫወቱት። ብዙ የቆየት ያሉ ቪዲዮዎች በማይበት ሰዓት አላክ ስታይል ሲሪየስሊ በጣም ስለምወዳት በተለይ ድምጿን ድሮ እኔ ልጅ እያለሁ ሳጫወታት I don't even know what she look like። ከዛ በኋላ ነው እንዲያች እኮ 120 ላይ የምትቀርበው አደራን እናቴን አደራ የምትለው ነች ይሉኛል። ነው ወይ ነበር ከራከር ነበር አስታውሳለሁ። እና መወዳት ገና ምስሏንም ሳላይ ነው በጀስት ኦዲዮ። በጣም የሚያሳዝነው እንደዚህ አይነት ድምጽ ያለው እንደዚህ አይነት ታለንት ያለው አርቲስት እያለ ነው ምን እንደሆነ ቆሮ በእነዚህ ሲባጎ የሩስ አርቲስቶች በጣም ብዝት ያሉ የሚያደነቁሩን። አንዳንድ ጊዜ እኮ የሆነ እንዴት ነው
ራቅ ያለ ነገር በድንጋይ ብዙ ድንጋይ ወርውራችሁ ከስንት አንድ የምትመቱት ነገር አለ። በቃ ልክ ሰማይ ላይ የሚወበሩ ወፎችን በድንጋይ እንደመምታት ነው። ላይክ ጥሩ አርቲስት እንደማግኘት በእኛ ሀገር ውስጥ በአሁኑ ሰዓት very hard። አንዳንድ ደግሞ ጥሩ አርቲስቶች የሚመጡ አሉ። ደግሞ የሚያበዙት ነገር አለ። የሚያበዙት ማለት የፐርሰናል ወይንም ደግሞ የሴክሹዋላይዝ ያደርጉታል። እንደገና ደግሞ ኦቨር ኢሞሽናል አክት የሚያደርጉ አርቲስቶች አሉና ዝግት ያደርገኛል። አንዳንዱ እንደውም sometimes ጥሩ የሚለቁ ሙዚቀኞች አሉና ግን በአብዛኛው የሚለቁትና የሚያቀነቅኑት የሙዚቃ ስታይል ትንሽ ወደ ኋላ ወሰድ ይለኛል። like a step back, you know, አልከተላቸውም። ሰዎች ጉዳረጉ ተስማሙ በመውደድ ሴቱን ቁጣት ወንዱም አይናደድ ወይ ጊዜ ባለውሎ ፍቅርና ቅናትን አስማማቸው አሉናይ። ምን ትላላችሁ እስቲ በዚህ ሙዚቃ ላይ? አዊሽ እንደዚህ ባህላዊ ቆየት ያሉ ሙዚቃዎችን በሷ ቅላጼ ወይንም ደግሞ ኢፍ ሺ ካን ዱ አልበም ማትችል ከሆነ ባለፈው እንደተነጋገርነው ኢፒ የሚባል ነገር አሁን ኢትዮጵያ ውስጥ እየመጣ ነው። ኢፒ ማለት ኤክስቴንድድ ፕሌይ ማለት ነውና በግሎቡ በተለይ ግራሚ ምናምን እነሱ ኮንሲደር የሚያደርጉት ህግ አለ። በተለይ ግራሚ ወርልድ ሚውዚክ ምናምን ኦቶሪቲዎቹ ኤኒቲንግ ሌስ ዛን 30 ሚኒት ወይንም ደግሞ 6 ሙዚቃ ከያዘ ስቲል ሴልስ ላይ እንደ ኢፒ መሸጥ ይችላል። ዳሚስ ላይክ ጀስት ግማሽ አልበም በሉት በእኛ ሀገር ወይንም ደግሞ ሌላኛው መጠሪያ ደስ የሚል ነገር አይ ዶንት ኖ የአገር ቤት አሁን ምን ይላሉ 4-5 ይለቁና የአልበም መዳረሻ ይሉታል። ግን ኢፒ it doesn't have to be የአልበም መዳረሻ it can be this it በቃ that's EP that's what you get. you know የአልበም መዳረሻ ካሉት we only releasing this ለማማሞቅ ነው አልበም ውስጥ የሚወጣ ነገር አለ። ግን አሁን እሷ እንደዚህ አሁን ሙሉ አልበም መስራት ከፕሮዲዩሰሮቹ ከምናምን አንጻር በጣም ሃርድ እንደሆነ መቸለታ ሰይፉ ላይ ኩኩ ሰብስቤ ነግራናለች። እና she can do EP like እንደዚህ አሁን ለምሳሌ ባህላዊ like 5-6 ሙዚቃዎች መርጣ just extended play let it out, you know እንደዚህ አይነት ነገሮችን I think couple years ago የሰራችው ሲንግል አለ እጠብቅሃለሁ የሚል ለስለስ ያለ ሙዚቃ አሜዚንግ ሙዚቃ ነው። አሜዚንግ በደንብ ያልተደመጠለት ሙዚቃ ነው። ስቲል ያ ሙዚቃ በዚህ በናሆም ሬኮርድ ነው የለቀቀችው። በጣም ነው የምወደው እሱን ሲንግል ራሱ። ግን ኢፒ ብትለቅ አልበም ካቃታት በጣም ደስ ይለኛል። አይ ላይክ እንደ በተለይ እነ ፍቅር አዲስ እነ ህብስት ጥሩነሽ if they come like forward like እንደ ሌሎቹ አርቲስቶች you know ብቅ በደንብ ቢሉ ማለት ነው። ብዙ አርቲስቶች ቦታ የማይኖራቸው ሰዓት ይኖራል። ለምን ገበያውን እንትን ይሉታል። ለምን እንደነ ህብስት አይነት ሙዚቃ በጣም ሙዚቃ ጠንቅቀው የሚያውቁ ናቸው። በጣም ከበሰሉ አርቲስቶች ከበሰሉ ሙዚቀኞች ጋር ከበሰሉ ገጣሚዎች ጋር ብዙ ጊዜ ብዙ ዓመት ያሳለፉ ናቸውና በተለይ ህብስት ኦሮምኛ ስትጫወት ራሱ በጣም ለጆሮ ደስ የሚል ነው። የግድ ቋንቋው መናገር የለባችሁም የለብኝም ሙዚቃ ነውና የሷ ኦሮምኛ ራሱ ልክ እንደ I think የምትከተለው ፈለግ ሞ ላይክ አመልማል ነው ነው ይሆናል። በቅርብ ራሱ እሷና አመልማል አንድ እየተቀባበሉ ስቴጅ ላይ ሲዘፍኑ አይቻለሁ። በቲክቶክ ላይ ይሁን ዩቲዩብ ሾርት ይሁን somewhere I've seen it. So I expect more እንደ ከህብስት ስቲል ወጣት ከሚባሉ I mean you know middle age ብትሆንም should be somewhere in the 40s maybe late 40s mid 40s who knows ግን still at least another 20-25 years ብቃት ያለው ሙዚቃ መስራት የምትችል ልጅ ነችና ባክሽ ህብስትን ብታዳምጪ ከሆነ we need to see you በተለይ በሷ ሙዚቃዎች 10 11 ዓመት 12 ዓመት 13 ዓመት እያላችሁ አገር ቤት የምታስታውሱ ልጆች ካላችሁ very big memory እንደዚህ አይነት አርቲስቶች በቃ 80 ዓመት እስከሚሞላችሁ ድረስ ይዟቻችሁ አማርኛ ይዛቻቸው ነው ይዛቻቸው የምትሄዱ ዘፋኞች ናቸውና anyway እኔን ስታዳምጡ አንዳንድ ጊዜ ቃላቶች ትንሽ የሚከብዱኝ ቃላቶች አሉ፣ ግር ይለኛል። so understand that ብዙ ዓመት ውጭ ሀገር ስትቆዩ this can happen
ወደ ሙዚቃው እንሂድና አሁን የቀረውን ትንሽ እናዳምጥ። ዳትስ ዋይ በሚድል ላይ ብዙ ማወራው ኮፒራይት በጣም ብዙ ዋርኒንግ እየመጡብኝ ነው ሰሞኑን ከማጫወታቸው ሙዚቃዎች። ዋው በጣም ደስ የሚል ሙዚቃ ነው። እንግዲህ እስካሁን 198,000 የታየላት ኦልሞስት 200,000 ከቻላችሁ በናሆም ሬኮርድስ ሄዳችሁ የህብስትን አዲስ ሙዚቃ ይውላት። 3ኛ ቀኑ ነው እስከተለቀቀ ማለት ነው። በ3 ቀን ውስጥ ሰሞኑን የሚወጡ የምናውቃቸው ሙዚቃዎች ረጅም ነምበር ወይም ረጅም ጉዞ ይጓዛሉ። ግን ይሄኛው ብዙ አልሄደላትም። ግን በጣም ደስ የሚል ሙዚቃ ነው። በእኔ በጣም ሙዚቃ ወዳለው ሙዚቃ ቲክቶክ ላይም ራሱ 4-5 ሰዓት ቁጭ ቤት ሳጫውት የምር ሙዚቃው ወድጄ ነው እንጂ ምን የሚባል አዲስ ሙዚቃ ወጣ ብዬ ሰፍ እምላለሁ። በሙዚቃ ከአሁን በኋላ የኢትዮጵያ ሙዚቃ ምንም አይነት ሙዚቃ ባይለቀቅ በቂ የቀረውን ህይወቴን የሚያስኬድ በቂ ሙዚቃ ተለቋል ብዬ አስባለሁ። ምንም አይነት የኢትዮጵያ ሙዚቃ ከአሁን በኋላ ባይለቀቅ በተለቀቁት እስከዛሬ ባሉት ሙዚቃ ደስተኛ ሆኜ ህይወቴን መቀጠል እችላለሁ። ግን አዳዲስ ሙዚቃ ሲወጡ ደግሞ ተመስገን ብዬ ነው ማዳምጠውና ብዙ ማን አወጣ ምን አወጣ ምናምን ብዬ ሰፍ ከማለቱ ማለት ነው ትሩ አርቲስት ወይም ደግሞ እውነተኛ ሙዚቃ ያበረከቱትን ለኛ ሼር ያደረጉን ያጋሩን አርቲስቶችን አፕሪሺየት ለማድረግ ነው ብዙ ጊዜ እንደዚህ አይነት ነገር ሪያክት ማድረገው። ሪያክትን በሉት ምንም በሉት that's why ከዚህ በላይ በጣም ብዙ ሙዚቃውን ሳናበዛ ትንሽ እናዳምጥ። ታንክ ዩ ህብስት፣ እናመሰግናለን። ዊ ሆፕ ቱ ሲ ዩ። ምናልባት አልበም ለካሽ ወይ ኢፒ ለካሽ ብናይሽ ደስ ይለናል። በጣም የምንወድሽ ሙዚቃሽን የምንወድ በተለይ ደግሞ ድምፅሽን በጣም መስማት የምንፈልግ ሰዎች አለን። ስለዚህ መልካም እድል ነው የምንለው። ስላዳመጣችሁን ያመሰግናለሁ። ዳኒ ድሬ ይባላለው። ከቻላችሁ በኮመንት በሼር በላይክ ሰብስክራይብ በማድረግ እንተባበር። ኔክስት ታይም በሌላ ቪዲዮ አያችኋለሁ። ለዛሬ ይሄን ያለው ባይ ፎር ናው።